ከሜዳ ውጪ ሃላንድን አስባችሁ ታውቃላችሁ? በቅንጦት ግዛት ውስጥ የሚኖር ተጫዋች ነው። ኤርሊንግ ሃላንድ በሚሊዮን ዶላር የሚገመት ቅንጡ መኪኖች፣ የሚያማምሩ ሰዓቶች፣ የግል ጀቶችና አስደናቂ መኖሪያ ቤቶች አሉት። ነገር ግን ከዚህ ማራኪ ህይወት ጀርባ የተደበቁ ትግሎችን የሚያውቁ ጥቂቶች ናቸው። ብዙ ያልተነገሩ ታሪኮች አሉት። ስለ ኤርሊንግ ሃላንድ 7 የማይታመን እውነታዎችን ይዘንላችሁ መጥተናል እና የመጨረሻው በእርግጠኝነት በድንጋጤና ባለማመን ይተውታል። ከመቀጠላችን በፊት ቪዲዮውን ላይክ እና ቻናላችንን ሰብስክራይብ በማድረግ ይተባበሩን። ይመቻችሁ። የእግር ኳስ ኮከብና የንግድ ኢምፓየር ሃላንድ ከ500 ሚሊዮን ዶላር በላይ እንዳለው ይገመታል። ኤርሊንግ ሃላንድ ለተጋጣሚ ተከላካዮች ቅዠትና የጎል ማሽን ብቻ አይደለም። እሱ በእግር ኳስና በንግድ ዓለም እውነተኛ የገንዘብ ማግኛ ማሽን ነው። በማንቸስተር ሲቲ በሳምንት $630,000 የሚያገኝ ሲሆን ይህም ማለት በዓመት 32.8 ሚሊዮን ዶላር ያገኛል። የፐርፎርማንስ ጉርሻዎችና የምስል መብቶችን ሳይጨምር ነው። ይህም 12.6 ሚሊዮን ዶላር አካባቢ ሲሆን አጠቃላይ ዓመታዊ ገቢውን ወደ 45.4 ሚሊዮን ዶላር አድርሶታል። እንደ አውሮፓውያን አቆጣጠር እስከ 2034 ድረስ ያለው ኮንትራት ሃላንድ ከክለቡ ወደ ኪሱ ሊገባ የሚችለው አጠቃላይ ዋጋ ከ327 ሚሊዮን ዶላር በላይ እንደሚሆን ይገመታል። ነገር ግን ከክለቡ የሚከፈለው ደሞዝ የሃላንድ ከገቢ ምንጩ አንዱ ነው። በዓለም አቀፍ ይግባኝና ከፍተኛ ተጽዕኖ ስሙን ወደ ኃይለኛ የግል ብራንድ በመቀየር በርካታ የብዙ ሚሊዮን ዶላር ድጋፍ ስምምነቶችን ከዋና ብራንዶች ጋር ተፈራርሟል። የእሱ የናይክ ስምምነት ብቻ ከ10 ዓመታት በላይ ሲሆን በዓመት 24 ሚሊዮን ዶላር ያገኛል። በድምሩ 240 ሚሊዮን ዶላር ይሆናል። እሱ በተጨማሪ የብሬትሊንግ አምባሳደር ነው። እንደገና ሃላንድ ዶልቼና ጋባናን በ2 ሚሊዮን ፓውንድ ውል ይወክላል። በከፍተኛ የፋሽን ዘመቻዎችና በዓለም አቀፍ ዝግጅቶች ላይ ይታያል። በኖርዌይ ውስጥ ስማርት ስልኮችን በቪዲዮና በምርት ምስሎች የሚያስተዋውቅ የሳምሰንግ ጋላክሲ አምባሳደር ነው እና በመላው አውሮፓና ኤዥያ በሚደረጉ ዘመቻዎች ላይ ከሚሳተፈው ሚዲያ ከዓለም አቀፍ የቤት ውስጥ መገልገያ ብራንድ ጋር ይተባበራል። እነዚህ ሁሉ የድጋፍ ስምምነቶች በዓመት ወደ 50 ሚሊዮን ዶላር ያደርሱታል። ይህም በአጠቃላይ የንግድ ገቢውን በስራው በሙሉ ከ500 ሚሊዮን ዶላር በላይ ያገኛል። የሜዳ ላይ ተሰጥኦና ከሜዳ ውጭ የንግድ ኃይል ጥምረት ሃላንድን ለማንቸስተር ሲቲ እና ለዓለም አቀፍ ብራንዶች ሞዴል አድርገውታል። እያንዳንዱ ጎል፣ እያንዳንዱ አሲስት ለቡድኑ እንዲያሸንፍ እገዛ ብቻ ሳይሆን የንግድ እሴቱን ያሳድጋል፣ ወደ ብዙ ሚሊዮን ዶላር ሀብት እንዲኖረው አድርጎታል። ሃላንድ ለምን ለእያንዳንዱ ሳንቲም ዋጋ እንዳለው ለመረዳት በኖርዌይ ሜዳዎች ላይ ካደረገው የመጀመሪያ እርምጃ አንስቶ የማንቸስተር ሲቲ ቁጥር 1 ኮከብ ለመሆን ያደረገውን ጉዞ መለስ ብለን እንመልከት። እንደ አውሮፓውያን አቆጣጠር ሐምሌ 21 2000 በሊድስ እንግሊዝ የተወለደው ኤርሊንግ ብራውት ሃላንድ የቀድሞ የፕሮፌሽናል እግር ኳስ ተጫዋች የአልፈንጂ ሃላንድ ልጅ ነው። በእግር ኳስ ተጫዋች ቤተሰብ ውስጥ ያደገው ኤርሊንግ በፍጥነት ልዩ ችሎታ አሳይቷል። በኖርዌይ ወጣቱ ሃላንድ በአስደናቂ የጎል አግቢነት ችሎታው፣ ልዩ ፍጥነትና አካላዊ ጥንካሬው ከእኩዮቹ በላይ ይታወቃል። የሃላንድ ፕሮፌሽናል ጉዞ የጀመረው ገና በ15 ዓመቱ በብራይን ኤፍኬ ሲሆን ለመጀመሪያ ቡድኑ የመጀመሪያ ጨዋታውን አድርጎ የተፈጥሮ ተሰጥኦን አሳይቷል። በመቀጠልም ወደ ሞልድ ኤፍኬ በመግባት በአሰልጣኝ ኦገነ ሶልስኬር ስር ተከታታይ ጎል ማስቆጠር ችሏል። በተለይ በኖርዌይ ሊግ ወሳኝ ግጥሚያዎች ላይ። እንደ አውሮፓውያን አቆጣጠር በ2019 ሃላንድ በኦስትሪያ ሬድ ቡል ሳልስበርግን ተቀላቀለ። በፍጥነት የአውሮፓ ስሜት ሆነ። በሀገር ውስጥ ውድድሮችና በአውሮፓ ሻምፒዮንስ ሊግ በርካታ ጎሎችን በማስቆጠር ቡድኑ ብሔራዊ ዋንጫዎች እንዲያነሳና የአውሮፓ ታላላቅ ክለቦችን ትኩረት ስቧል። በ2019-2020 የሻምፒዮንስ ሊግ የውድድር ዘመን ሃላንድ በ6 የምድብ ጨዋታዎች 8 ጎሎችን በማስቆጠር በጂንክ ላይ ሃትሪክ ሰርቶ በአውሮፓ ራዳር ላይ እንዲቀመጥ አድርጎታል። ከጥቂት ወራት በኋላ በጥር 2020 ሃላንድ ወደ ጀርመን ቦሩሲያ ዶርትመንድ ተዛወረ። እዚያም ራሱን ከዓለም ከፍተኛ አጥቂዎች አንዱ መሆኑን ማሳየቱን ቀጠለ። ሃላንድ በመጀመሪያዎቹ 41 ጨዋታዎች 41 ጎሎችን በማስቆጠር በቡንደስሊጋ እና በሻምፒዮንስ ሊግ ሁለተኛ የጎል ማሽን ሆኗል። ቅልጥፍና፣ ጥሩ የአካል ብቃትና ትክክለኛ አጨራረስ በበርካታ የአውሮፓ ውድድሮች በእድሜ ትንሹ ግብ አስቆጣሪ በመሆን ብዙ ሪከርዶችን ለመስበር ረድቶታል። እንደ አውሮፓውያን አቆጣጠር
በጁላይ 2022 ሃላንድ ማንቸስተር ሲቲን ተቀላቅሏል። ይህም በስራ ውስጥ አዲስ ለውጥ አሳይቷል። በመጀመሪያው የፕሪሚየር ሊግ የውድድር ዘመን 36 ጎሎችን በማስቆጠር የሊጉን የአንድ የውድድር ዘመን የጎል ሪከርድ በመስበር ለማንቸስተር ሲቲ ታሪካዊ የሶስትዮሽ ዋንጫ እንዲያመጣ ረድቷል። ፕሪሚየር ሊግ፣ ኤፍኤ ካፕ እና ቻምፒዮንስ ሊግ። በሲቲ ሃላንድ ድንቅ የጎል ማስቆጠር ችሎታውን ከማሳየቱ ባለፈ በሳጥን ውስጥ የዘመናዊ አጥቂ ፍጥነት፣ ጥንካሬና የማሰብ ችሎታ ያለው እንቅስቃሴ ምልክት ሆኗል። ከክለብ ስኬት ባሻገር ሃላንድ ለኖርዌይ ብሔራዊ ቡድን ቁልፍ ተጫዋች ነው። ገና በለጋ ዕድሜው እንኳን የመሪነትና ወሳኝ የግብ ማስቆጠር ችሎታን በማሳየት ለሚቀጥሉት ዓመታት የኖርዌይ ትልቁ የእግር ኳስ ተስፋ ሆኗል። ሃላንድ ከከፍተኛ ደረጃ አጥቂ በላይ ፍጥነት፣ ቴክኒክና አካላዊ ኃይል ሲጣመሩ ብርቅዬ ሁሉን አቀፍ ተጫዋች የሚፈጥሩበትን አዲሱን ዘመን ያካትታል። በኤርሊንግ ሃላንድ የቅንጦት ሪል ስቴት ግዛት ውስጥ የሃላንድ ንብረት ስብስብ ከስፔን እስከ እንግሊዝ እስከ ኖርዌይ ድረስ ይዘልቃል። እያንዳንዱም የጠራ የአኗኗር ዘይቤን ያሳያል። ከስብስቡ አንዱ በስፔን ማርቢያ የሚገኝ ቪላ ሲሆን ዋጋውም 7.5 ሚሊዮን ዶላር ነው። 2100 ካሬ ሜትር ላይ ያረፈ ሲሆን በፀሐይ የተሞላ ሳሎን፣ የውጭ ገንዳ፣ ዘና ያለ የአትክልት ስፍራና የግል ሳውና ያለው ዘመናዊ ቤት ነው። ሃላንድ ማንቸስተር ሲቲን ከተቀላቀለ በኋላ 25 ሚሊዮን ዶላር የሚገመት ዋጋ ያለው በቼሽራ እንግሊዝ በሚገኝ ቪላ አኗኗሩን ወደ ላቀ ደረጃ ከፍ አድርጎታል። የተንደላቀቀው ቤት 10 መኝታ ቤቶች፣ የግል ሲኒማ፣ ጂም፣ የቤት ውስጥ ገንዳና አነስተኛ የእግር ኳስ ሜዳ አለው። ለሱና ለፍቅረኛው ኢዛቤል ሆክሴን ጆሃንሰን በምቾትና በቅንጦት ለመደሰት ተስማሚ ነው። ንብረቱ ሃላንድ በእንግሊዝ ውስጥ ለክለቡና ለሕይወቱ ያለውን የረጅም ጊዜ ቁርጠኝነት የሚያንጸባርቅ ሲሆን በስራው ውስጥ በጣም ብሩህ ምዕራፎችን መጻፉን ቀጥሏል። ሃላንድ በኦስሎ ኖርዌይ ውስጥ ባለ 5 ኮከብ ሰሜሮ ሆቴል 3.25 ሚሊዮን ዶላር የሚያወጣ ዘመናዊ አፓርታማ አለው። አፓርታመንቱ በሚያምር ሁኔታ ተሰርቷል። ከፍተኛ ደረጃ የደህንነት ጥበቃ አለው። ከዚህ ቀደም ሃላንድ በማላጋ ስፔን በታዋቂ ወርቃማ ማይል አካባቢ የበርካታ ዓለም አቀፍ ኮከቦች መኖሪያና በዓለም ላይ ካሉት እጅግ የቅንጦት ሪል ስቴት ውስጥ በሚገኝ ንብረት ላይ ኢንቨስት አድርጓል። ሃላንድ ባደገበት በብራይን ኖርዌይ አሁንም ወደ 1.87 ሚሊዮን ዶላር የሚጠጋ ቤት አለው። በየወቅቱ የሚመለስበት ለመዝናናትና ከቤተሰቡ ጋር ጊዜ ለማሳለፍ። የሃላንድ ንብረት ስብስብ የሀብት ማሳያ ብቻ ሳይሆን የጠራ አኗኗር ነጸብራቅ ነው። እያንዳንዱ ንብረት የራሱ የሆነ የግል ስታይል አለው። አሁን ኤርሊንግ ሃላንድ ጎበዝ የእግር ኳስ ተጫዋች ብቻ ሳይሆን ሁሉም ሰው የሚፈልገው አዲስ የሀብትና የስልጣን ምልክት ነው። የመኪና ስብስቡ ደግሞ ይበልጥ ያስገርማል። በሃላንድ የመኪና ጋራዥ እምብርት ላይ ቡጋቲ ካይረን ተቀምጧል። ወደ 3 ሚሊዮን ዶላር የሚገመት ሃይፐር መኪና 1500 የፈረስ ጉልበት ሲኖረው ከ0-60 ማይል በሰዓት በ2.5 ሰከንድ ብቻ ይደርሳል። በከፍተኛ ፍጥነት 260 ማይል በሰዓት ይሄዳል። የውስጠኛው ክፍል ፕሪሚየም ቆዳ፣ ስፖርት መቀመጫዎች፣ ከተቀናጀ ማሳጅ፣ ግላዊ ዲጂታል ዳሽቦርድ እና አስማሚ ሰስፔንሽን አሉት። ይህም ቡጋቲ የፍጥነት ማሽንና የቅንጦት ቁንጮ ያደርገዋል። በመቀጠል ፌራሪ SF90 ስትራቶ ነው። ሃይብሪድ ሱፐርካር ዋጋው በግምት ወደ 600,000 ዶላር የሚጠጋ ነው። መንታ ቱርቦ V8ን ከኤሌክትሪክ ሞተሮች ጋር በማጣመር 1000 የፈረስ ጉልበት እንዲያመነጭ ያስችለዋል። ከ0-60 ማይል በሰዓት በ2.5 ሰከንድ ይደርሳል እና ከፍተኛ ፍጥነቱ 211 ማይል በሰዓት ነው። የውስጠኛው ክፍል በአልካንትራ ቆዳ የሬሲንግ ስታይል መቀመጫዎች፣ ባለ 16 ዲጂታል ዳሽቦርድ፣ ፕሪሚየም JBL ኦዲዮ እና ሄድ ስክሪን ተገጥሞለታል። ይህም ዘመናዊና የተራቀቀ ያደርገዋል። እጅግ በጣም የቅንጦት SUV ክፍል ውስጥ ደግሞ ሃላንድ ከ350,000 ዶላር በላይ ዋጋ ያለው የሮልስ ሮይስ ከለንን ባለቤት ነው። 563 የፈረስ ጉልበት ያመነጫል። ከ0-60 ማይል በሰዓት በ5.2 ሰከንድ ይደርሳል። የውስጠኛው ክፍል በእጅ የተሰራ ቆዳ፣ የተቀናጁ የማሳጅ መቀመጫዎች፣ የስታርላይት ሄድላይነር፣ የተች ስክሪን መቆጣጠሪያዎች እና ባለ 18 ድምፅ ማጉያ የድምፅ ስርዓት አለው።
ሃላንድ በ166,000 የሚያወጣ ቤንትሊ ቤንቴጋ እና አውዲ RS6 በ123,000 አካባቢ ጨምሮ የበለጠ ተግባራዊ ዕለታዊ መኪናዎቹን ይነዳል። ሁለቱም ያስደምማሉ። በቅንጦት የውስጥ ክፍሎችና ዘመናዊ መገልገያዎች፣ አጀስተብል የቆዳ መቀመጫዎች፣ ባለ ሁለት ስክሪን መዝናኛ ሲስተሞች፣ የአየር ንብረት ቁጥጥርና ፕሪሚየም ድምፅ። በሃላንድ ስብስብ ውስጥ ያለ እያንዳንዱ መኪና ጥሬ ፐርፎርማንስን፣ ከፍተኛ ምቾትና ቄንጠኛ ዲዛይን ያዋህዳል። ይህም የቅንጦት አኗኗርን ያሳያል። ይህ ጋራዥ ከተሽከርካሪዎች ስብስብ በላይ ነው። ሃላንድን ከሜዳው ውጪ የፍጥነት ንጉስ አድርጎ የሚያጠናክር የስብዕናና የደረጃ መገለጫ ነው። ኤርሊንግ ሃላንድ እና በሚሊዮን የሚቆጠር ዶላር የሚፈጀው መርከብ የመጨረሻው የቅንጦት ጫፍ። ኤርሊንግ ሃላንድ ሜዳውን ከመቆጣጠርና የቅንጦት መኪኖችን ከመሰብሰብ ባለፈ በሚያስደንቅ $5 ሚሊዮን የሚገመት የግል መርከብ ገዛ። በባህር ውስጥ ለመጓዝ ብቻ ሳይሆን መርከቡ የኃይል መግለጫ ነው። የሃላንድ መርከብ በግምት 130 ጫማ ይዘልቃል። ዘመናዊ ዲዛይን ከፕሪሚየም የቆዳ ጎጆች፣ ሰፊ የመኖሪያ ቦታና የተሟላ ኪችን አለው። የቅንጦት መኝታ ቤቶቹ እንከን የለሽ ጽድት ተደርገው ተዘጋጅቷል። ይህም ለእረፍትና ለመዝናናት ከፍተኛ ደረጃ ይሰጣል። በመርከቧ ላይ አነስተኛ ገንዳ እና ከጓደኞቹና ቤተሰብ ጋር በሚያስደንቅ የውቅያኖስ እይታ የሚደሰትበት የሚያምር ሳሎን ያሳያል። በቦርዱ ላይ ያለው መዝናኛ ከፍተኛ ደረጃ ባላቸው የድምፅ ስርዓቶች፣ ዘመናዊ ስክሪኖች እና ለፍሬስኮ ምግቦች ተስማሚ የሆኑ የውጫዊ የመመገቢያ ቦታ አለው። መርከቡ ለቅርብ ስብሰባዎች፣ ጥሩ ምግብ ለመመገብ እና በውሃ ላይ አስደናቂ ሰንሴት ለመመልከት እንደ ተስማሚ ምቾት ሆኖ ያገለግላል። ከመዝናኛ ቦታ በላይ መርከቡ ሙሉ ግላዊነት ይሰጣል። ይህም ሃላንድን ከህዝብ እይታ እንዲያመልጥና ከሚወዳቸው ሰዎች ጋር ሰላማዊ ጊዜዎችን እንዲያጣፍጥ ያስችለዋል። በዚህ $1 ሚሊዮን መርከብ ኤርሊንግ ሃላንድ ክፍት ባህርን ወደ ግል የቅንጦት ቦታው በመቀየር በዓለም ላይ ካሉት እጅግ በጣም ጥሩና ቄንጠኛ የእግር ኳስ ኮከቦች አንዱ መሆኑን አረጋግጧል። I'm ready to fly. ከዚህም አልፎ የግል ጀቶች አሉት። በግል አውሮፕላን መጓዝ የኖርዌይ ሱፐርስታር ለእያንዳንዱ ክስተት በሰዓቱ እንዲደርስ ያስችለዋል። የመጀመሪያው ቦምባርዲየር ቻሌንጀር 850 ነው። ወደ $50 ሚሊዮን የሚጠጋ ዋጋ ያለው ጀቱ ከ12 እስከ 19 መንገደኞችን ያስተናግዳል። ሰፊ ካቢን ያለው ፕሪሚየም የቆዳ መቀመጫዎች፣ ዘመናዊ የመዝናኛ ሲስተሞች እና የተሟላ የሥራ ቦታ አለው። በመቀጠል የሚገኘው ጀት ቪስታ ቻሌንጀር 605 ሲሆን በበረራ ሰዓት ወደ $11,000 ያስወጣል። በ4000 ኖቲካል ማይል ርቀት ሃላንድን ከአውሮፓ ወደ ኤዥያ ያለማቋረጥ ማጓጓዝ ይችላል። ዘመናዊ የውስጥ ክፍል፣ የቆዳ መቀመጫ፣ የመዝናኛ ዞኖችና የሥራ ቦታዎች እያንዳንዱን ጉዞ ምቹ፣ ቀልጣፋና የሚያምር ያደርገዋል። በመጨረሻም ወደ $3 ሚሊዮን የሚጠጋ ዋጋ ያለው ፓይፐር M600 ለአጭር ጉዞዎች ከፍተኛ ምቾት የሚሰጥ የግል አውሮፕላን ነው። ሃላንድ የሚፈልገው መርሃ ግብሩን እየጠበቀ በትሬኒንግ ሜዳዎች፣ ዝግጅቶችና የእረፍት ጊዜያት መካከል ያለ ችግር እንዲንቀሳቀስ ያስችለዋል። በዚህ የግል ጀት ስብስብ ኤርሊንግ ሃላንድ ሰማይን ወደ ግል የቅንጦት ግዛቱ ቀይሮታል። እያንዳንዱ በረራ የሃላንድን ደረጃ እንደ እግር ኳስ ኮከብ ብቻ ሳይሆን እንደ ዓለም አቀፋዊ የስልጣንና የቅንጦት ህይወት የሚያጠናክር ፍጹም የፍጥነት የአንደኛ ደረጃ ምቾትና የልሂቃን ዘይቤ ቁልጭ ያለ ማሳያ ነው። የእጅ ሰዓት ስብስቦቹ ደግሞ በጣም ነው የሚያስገርሙት። እንዴት አንድ ሰው ለእጅ ሰዓት ሁሉ ብር ያወጣል? ኤርሊንግ ሃላንድ ሮሌክስ፣ ፓቴክ ፊሊፕ፣ ኦደመርስ ፒጌት፣ ቫቸሮን ኮንስታንቲን እና ማይክሮሜልስን ጨምሮ በዓለም ላይ በጣም ታዋቂ የሆኑ የሰዓት ብራንዶች ባለቤት ነው።
እያንዳንዱ ቁራጭ የዲዛይን መካኒኮችና የኢንቨስትመንት ዋጋ ድንቅ ስራ ነው። ከሰዓት ስብስቦቹ ውዱ $300,000 ዋጋ ያለው ሮሌክስ ዴይቶና አይ ኦፍ ዘ ታይገር ነው። የሃላንድ የሰዓት ስብስብ ከሀብት ማሳያ በላይ ነው። ይህም ሃላንድን የፋይናንስ አዋቂና የላቀ የአኗኗር ዘይቤን የሚያንጸባርቅ ነው። በማንቸስተር ሲቲ የሚቀጥሉት የውድድር ዘመናት የከፍተኛ ኮከብ ደረጃውን አጠናክሮ ይቀጥላል ወይስ እያንዳንዱ ሪከርድ ይሰብራል እና ታሪካዊ ክንዋኔዎችን ያስቀምጣል? አስፈሪ የጎል አግቢነቱን መቀጠልና በፕሪሚየር ሊጉ ቁጥር 1 ኮከብ ሆኖ መቀጠል ይችላል? ስለ ኤርሊንግ ሃላንድ ጉዞና የሥራ ምርጫ ምን ያስባሉ? ሐሳባችሁን ኮሜንት ላይ ጻፍ ያድርጉልን። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር ኤንድ ሰብስክራይብ ማድረግ እንዳይረሳ። እኔንም እስኪ እንደ ሃላንድ ሀብታም አድርጉኝ። ሁላችሁም ባላችሁበት ቦታ ምትት ይበላችሁ።